ስለ ዮሳ መምጣትና ስለ ድንግል ማርያም ለቅሶ። ከአይሁድ ወገን የአረጋዊ ዮሴፍ ልጅ ዮሳ የሚባል ነበር። በወጣትነቱ ጊዜ ችግረኛ ነበር። ዮሳም ሄሮድስ በቅናት ወታደሮቹን ወደ ጌታ እንደላከ በሰማ ጊዜ ወደ ዘመዶቼ ሄጄ እንዳይገድሏቸው ከነዚህ ከካህዲያን ያመልጡ ዘንድ የሆነውን ሁሉ ነግራቸዋለሁ፣ በእግዚአብሔርም ፍቃድ የንጉሱን መልእክተኞችን ይቀድማቸዋለሁ ብሎ በልቡ አሰበ። እግዚአብሔርም በመንገድ የአንበሳን ኃይል ሰጠውና በ3 ቀን ደረሰ። ስንቅም ይዞልን መጣ። ወደዚህ ተራራም በደረሰ ጊዜ ሰይጣን በፈራሱ አምሳል ተገለጠለትና በዚህ ጫካ ብቻህን ወዴት ትሄዳለህ አለው። ዮሳም የሆነውን ሁሉ ነገረው። ዮሳ በከንቱ ደክመሃል፣ ወታደሮቹ እንሆ አሁን ቀደሙ፣ እኔም እንዳይገድሉኝ እየሸሸሁ ነው አለው። ይገድሉን ዘንድ ይሁን ሁሉ ጠላት በከፋ ምግባሩ አደረገ። በነጋም ጊዜ ዮሳ ከኛ ዘንድ ደረሰ። ሰሎሜም ሕፃኑን በቤት ውስጥ አጥበው ነበር። ዮሴፍ አወቀውና ሰላምታ ሰጠው። ስለምን በዚህ ትቀመጣላችሁ? በዚህ ሕፃን ምክንያት በኢየሩሳሌም የሆነውን አታውቁምን? ሄሮድስ 140,000 ሕፃናት እንደገደለ ከአገልጋዮቹም 10 ሰው ወደ እናንተ እንደላከ አልሰማችሁምን? እነሆ አሁን እየደረሱ ነው አለን። ይህንንም በሰማው ጊዜ ፈጽሜ ደነገጥኩ። ልጄንም ከሰሎሜ እጅ ተቀብዬ በቤቱ ውስጥ ወዳለ ወደ ላይኛው አዳራሽ ወጣው። ልጄን የከበቡትን መሰለኝ። ከመስኮቱ አጠገብ ተቀምጬ እንዲህ እያልሁ አለቀሱ። ወዮ ለኔ ልጄ ሆይ፣ በአመፅ የሚገድሉ ከሆነ ድካሙ ከንቱ ይሆንብኛል። ወዮ ለኔ ልጄ ሆይ፣ ይህ በእኔ የደረሰው ነገር በኢዮብ ላይ የደረሰውን ነገር ይመስላል። ልጄ ሆይ፣ ፍርሃት አግኝቶኛል፣ እቆም ዘንድ ኃይል የለኝምና ወዮ ለኔ። ይህ ክፉ ዜና ለደረሰኝ ለኔ ወዮልኝ። ልጄ የዓይኔ ብርሃን፣ የሄሮድስ ሰራዊት ሲይዙ ባየሁ ጊዜ ምን አደርግ ይሆን? ወዮ ለኔ ልጄ ሆይ፣ በእጃቸው ባየሁ ጊዜ እንዴት እሆናለሁ? እስምህ ዘንድ አይፈቅዱልኝምና ወዮ ለኔ ልጄ ሆይ፣ ይህን ባውቅ ኖሮ አድንህ እንደው ድንገት ወደ ሩቅ ተራሮች በሸሸሁ ነበር። ዘመዶቼንና ሀገሬን ትቼ ወደዚህ ቦታ ለመጣሁ ወዮ ለኔ። ልጄ ወዳጄ ሆይ፣ ዓይንህን አንሳና የብቸኛዋ እናትህን ሐዘኗንና እንባዋን ተመልከት። ዛሬ ምድር በመላ ጠበበችኝ። ዛሬ ሄሮድስ ልጆቻቸውን የገደለባቸውን ሴቶች መሰሉ። ዛሬ ፀሐይና ጨረቃ ስለተወደደ ልጄና ስለ ስደቴ ከኔ ጋር ያልቅሱ። ዛሬ አባቴ ዳዊት ይምጣ፣ ተቀዳሚ ተከታይ ስለሌለው ልጄም የሚያጽናናኝ ፈለኩ አላገኘሁም እያለ ከኔ ጋር ያልቅስ። ዛሬ ስለ ልጁ ስለ ዮሴፍ ያለቀሰ አባቴ ያዕቆብ ሰቆቃዬን የልቤንም ትካዜ ይመልከት። ብቸኛ ልጄ ነው፣ ከሱ ውጪ ምንም የለኝም። በአመፃ የሚገድሉት ዘንድ ይሻሉ። በማላቀው ሀገርና በባዕድ ምድር ውስጥ አለሁ እያለ ከኔ ጋር ፈጽሞ ያለቅስ ዘንድ ኤርምያስ ወዴት አለ? እነሆም ባዬ ከዓይኔ ደረቀ፣ ወዴት እንደሚሄድም አላውቅም። እንዲህ እያል ደረቱን ሰውነቱንና ህዋሳቱን ሁሉ ስመው ነበር። እናቴ ድንግል ሆይ አትፍሪ፣ ልብሽን አጽኚ። እናቴ ድንግል ሆይ እስካሁን ያዘንሽው ሐዘንሽና ልቅሶሽ ይበቃሻል። ጭንቀትሽና ሐዘንሽ ወደ ጆሮዬ ደርሷልና ወደ ልቤም ገብቷል። በሰማይ ካለው ከአባቴ ፈቃድ በቀር የሚደረግ ነገር የለምና አለኝ። በዚህ ጊዜ ልቦናዬ ተጽናና። ዮሴፍና ሰሎሜ ወዳሉበትም ይዤው ወረዱ። እነሱንም አትፍሩ አላቸው። ዮሴፍንም አባ ልብህን አጽና አለው። ወደ ዮሳም ተመልሶ አንተ ወደኛ መተህ ነገርኸን፣ አመጣጥህ መልካም ነበር። ነገር ግን እናቴን ስላስደነገጥሃት እኔን የሚያጥቡበትን ይህን ድንጋይ አንስተህ ተንተራስና ተኛ። አዳምንና ዘሩን እስካድናቸውም ድረስ ነፍስህን በአብርሃም በይስሐቅና በያዕቆብ እቅፍ አስቀምጣለሁ፣ በመንግስቴም በዳግም ምጽአት አስነሳሃለሁ። ያን ጊዜም ድንጋዩን ወስዶ ፊቱን ወደ ምስራቅ አዙሮ ተኛ።
ነፍሱም ያን ጊዜ ወጣች። ዮሴፍም ገነዘውና በዚህ ቤት ውስጥ ከመድረኩ በታች ቀበሩት። እስከ ዛሬ ድረስ ምልክቱ በዚህ አለ። ከጻማ ንግደታ ረድኤት በረከት ይክፈለን።